መንገድ ላይ ናችሁ። እንቅፋት ቢመታ ቢያደናቅፍ ቢያሳምሙ ቢሰድቡ ወደ ቤት ይሄድክ ነው። ቢበርድ የፈለገ ቢሆን ወደ ቤት ይሄድክ ነው። ፈጥሮ ሰው ከወደቀበት ቀን ጀምሮ የነበረ የእግዚአብሔር በቀል አለ። እበቀላለሁ ይላል እግዚአብሔር። ሁሌ እበቀለዋለሁ ይላል። ያንን ቁጣዬን እገልጣለሁ፣ አፈሳለሁ ቁጣዬን ይላል። አለቃ ነው፣ ስልጣን ነው። የትኛውም ስፒሪቹዋል ሃይራርኪ ከቤተ ክርስቲያንና ከቅዱሳን ስር ነው ያለው። ጌታችን ኢየሱስ ክርስቶስ የአለቆችና የባለስልጣናትን ራሱ ደግሞ ቆሞ መሬት ላይ እያስተማረ እያለ የነገረን ቃል እባብና ጊንጡን ትረጋግጡ ዘንድ ብሎ እርገጧቸው ብቻ አይደለም ያለው። ጠላት ማለት አንጻራዊ ነው። ለዛኛው ዓለም ጠላት አይደለም፣ የኛ ጠላት። የዛኛው ዓለም ገዢ ነው፣ የዛኛው ዓለም አክባሪ ነው። ለኛ ግን ጠላት ነው። የቤተ ክርስቲያን ጠላት ነው። የደቀ መዛሙርት የኢየሱስ ክርስቶስ ተከታዮች ጠላት ነውና በጠላት ኃይል ሁሉ ላይ ስልጣንን ሰጥቻቸዋለሁ። ስለዚህ ጾመን ያመጣነው ሳይሆን በነፃ የተቀበልነው በስልጣን ገብተን ነው ጾም የጀመርነው። የምንጸልየው ይህንን ኤክስፔሪየንስ ለማድረግ ነው እንጂ ለመቀበል አይደለም። እንዲሁ ነው የሰጣቸው። ሲጸልይ ለሚተኙ ሰዎች ነው የሰጠው። ስለዚህ የዚህ ዓለም ገዢ ይሄኛው ዓለም ለሰይጣን ተላልፎ የተሰጠ ዓለም ነው። የሚወድቅ ነው፣ የሚፈራርስ ነው። እግዚአብሔር ጥፋት የወሰነበት ዓለም ነው። በእግዚአብሔር ቅጣት ውስጥ የተጠበቀ ዓለም ነው። ባይዘው ይሄ ዓለም መቼም ይሄ ዓለም አይድንም። እግዚአብሔር ከነስርዓቱ ያቃጥለዋል። ከዚህ አይነት ስርዓት ውስጥ ብዙዎችን ለመናጠቅ እግዚአብሔር ቤተ ክርስቲያን እናስቀምጧል። ስለዚህ አሳይመንታችን በጣም ትልቅ ነው። ሰይጣንና የሚመራው ስርዓት በሙሉ በእግዚአብሔር ፍርድ ውስጥ ነው ያሉት። እስከ ተቀጠረለት ቀን ድረስ ብቻ ነው የሚቀመጠው። ለዛ ነው የሚመጣው ዓለም አይደለም የሚለው። የሚመጣው ዓለም ሌላ ዓለም አለ እግዚአብሔር ያዘጋጀው ለተመረጡት ለኛ። እግዚአብሔር ያዘጋጀው ሌላ ዓለም አለ። ይሄኛውን ዓለም ይሄኛውን ስርዓት በጣም የምትጓጉለት ከሆነ በእውነት ይቃጠላል። ሰሞኑን ተስፋ እንዳታረጉ። መኖሪያችን አይደለም፣ ሌላ አለን የምንኖርበት። መንገድ ላይ ናችሁ። እንቅፋት ቢመታ ቢያደናቅፍ ቢያሳምሙ ቢሰድቡ ወደ ቤት ይሄድክ ነው። ቢበርድ የፈለገ ቢሆን ወደ ቤት ይሄድክ ነው። ማን እንደ ቤት ትላለህ እኮ ስትደርስ። ሀገራችን ቅርብ ነው። እየሄድን ነው፣ ደርሰናል። ጌታችን ኢየሱስ ክርስቶስ በሩን ከፍቶ ኑ ሊለን ተጠግተናል። ኮቴያችንን እየሰማ ነው፣ ድምፁን እየሰማ ነው። የሚመጣው ዓለም ላይ ከንጉሳቸው ጋር የሚነግሱትና የሚገዙት ደቀ መዛሙርት ናቸው። የሚመጣው ተስፋ የሚደረገ ዓለም አለ ከፊት። እዛ ዓለም ላይ መላእክት ገዢ አይደሉም። ሰውን በጣም በተለያየ መንገድ ዲፋይን ያደርጉታል። የእግዚአብሔር ቃል ዲፋይን ያደረገንን እኛ እግዚአብሔር በመልኩ በምሳሌው የፈጠረንን እኛ እግዚአብሔር አይኑን በላያችን ላይ ያደረገው መልኩ እኛ ላይ አለ። ዲስቶርት የተደረገበት የተበላሸበት የእሱ መልክ አለ። ያንን መልክ እግዚአብሔር መመለስ ፈለገ። ጌታ ኢየሱስ ክርስቶስ እኛ ባለንበት ስቴት፣ እኛ ባለንበት የውርደት መጠን የመጣው እሱ በከበረበት ልክ ሊያከብረን። በሚመጣው ዓለም ላይ እግዚአብሔር ሰው ፈለገ። የሚመጣውን ዓለም ስርዓት እግዚአብሔር ሰው እንዲመራው ፈለገ። ከጌታ ከኢየሱስ ክርስቶስ ከዋጀን ከኪንስማናችን ከሪዲመራችን ጋር አብረን እንድንነግስ እግዚአብሔር ፈለገ። እንደ ክርስቲያን የተመሰገነ ሕዝብ ተስፋችን የሚቀጥለው ዓለም ላይ ይቀጥላል። መላእክት አንድ ፍጡራን ናቸው። ቀጥሎ የሚመጡ አሉ አይደል? ከዚህ በኋላ የሚመጡ አሉ። አገልጋዮች አሉ፣ ታላላቅ ባሪያዎች አሉ። እነዛም በሙሉ ይደረድራቸዋል። ጌታ ኢየሱስ ክርስቶስ ከሁሉም ይልቃል፣ ከሁሉም። አሁን ደግሞ በፍጹም ሰውነቱም ይበልጣል። ሲለስ ነው ኢየሱስ። በፍጹም ሰውነቱ ኃጢአት አልባ ነው። ሰው ሆኖ መሬትም ላይ ጌታ ኢየሱስ ክርስቶስ ኢንካርኔት አድርጎ ሰው ሆኖ መሬትም ላይ ሲኖር ኃጢአት አልባ ነው፣ ስህተት አልባ ነው። በፍጹም ሰውነቱም ኢየሱስ ከመላእክት ይልቃል። የጌታ የኢየሱስ ክርስቶስን የመስቀል ሞት ኃጢአታችንን ሙሉ በሙሉ በማንነቱ መሻከሙን መስቀል ላይ መሞቱን ሲያቀርብ ነው ከመላእክት ጥቂት አሳነስከው የሚለው። የጌታ የኢየሱስ ክርስቶስ ለኃጢአት የተከፈለ ዋጋ እየቀረበ ስለሆነ ሙሉ በሙሉ ጌታ ኢየሱስ ክርስቶስ እኛን ሪፕሬዘንት አደረገን መስቀል ላይ። እኔ ላይ ያለ በደል፣ እኔ ላይ ያለ ኃጢአት ሙሉ በሙሉ ሙልጭ ብሎ ኢየሱስ ላይ ያረፈ። ሙሉ በሙሉ የሰዎችን ኃጢአት ጌታ ኢየሱስ ክርስቶስ ሲወስደው የእግዚአብሔር ቁጣ ኢየሱስ ላይ ነው። የእግዚአብሔር ቁጣ ሰውን ፈጥሮ ሰው ከወደቀበት ቀን ጀምሮ የነበረ የእግዚአብሔር በቀል አለ። እበቀላለሁ ይላል እግዚአብሔር። ሁሌ እበቀለዋለሁ ይላል። ያንን ቁጣዬን እገልጣለሁ፣ አፈሳለሁ ቁጣዬን ይላል። ብሉይ ኪዳን ላይ በድለው ሲመጡ የጠቦት ደም ይደረጋል። የሆነ ደም ሲደረግ እግዚአብሔር ይቅር አይልም። ኃጢአት ተደምስሶ ሳይሆን ተሸፍኖ። እግዚአብሔር ሲመጣ ሰውየውን አያየውም፣ ደሙን ያየዋል። ኒው ቴስተመንት ላይ ተሸፍኖ አይደለም፣ ተወግዱ
እግዚአብሔር እኔ ከማደርገው ነገር ጋር ብቻ ሳይሆን እግዚአብሔር ከምንጩ ጋር ዲል አደረገ። ኃጢአትን እንደ ፐርሰን ገንጥሎ ወሰደ። ከመላእክት ጥቂት አሳነስከው ማለት ጌታ ኢየሱስ ክርስቶስ ሰው ሆነ ማለት ብቻ ሳይሆን በመስቀል ላይ ኃጢአታችንን ተሸክሞ ቀረበ ማለት። ጌታ ኢየሱስ ክርስቶስ ሞትን ቀመሰ፣ ሞትን ወሰደ። ለዘመኑ መጀመሪያ የሌለው የዘላለም አምላክ ነው እሱ። በመስቀል ላይ ኢየሱስ ሞተ፣ ክሩሲፋይድ። የመጨረሻው ሰው ያለበት ቦታ ያ ነው። ኢየሱስ ያንን ቦታ አክሰስ አደረገ። ይዞን የሚከብርበት ክብር ውስጥ ይገባል። አምላክ ሰው አንዴ ነው የሆነው። በዘላለም ውስጥ አንዴ ነው እግዚአብሔር ወልድ ሰው የሆነው። ኢየሱስ መሬት ላይ ሰው ሆኖ እንዲመጣ የሆነበት የመጀመሪያም የመጨረሻ ምክንያቱ ሰዎችን ማዳን ብቻ ነው። እግዚአብሔር ሲፈጥረን የዚህ ዓለም ገዢ አድርጎ ነው አይደል የፈጠረን? ሰው እምቢ ብሎ አምጾ ወደቀ። ሲወድቅ ተነጠቀ። የዚህ ዓለም ገዢ ቦታ ቀየረ ማለት። ስለዚህ አሁን ጌታ ኢየሱስ ክርስቶስ ይሄንን የወደቀውን ዓለም ሪስቶር አደርገዋለሁ አይደለም ያለው፣ አጠፋውና ሌላ አመጣለሁ። ሌላ ዓለም እፈጥራለሁ፣ ሌላ ሰው አልፈጥርም። ይሄንኑ ሰው ሪስቶር አደርገዋለሁ። ይሄንን ሰው እመልሰዋለሁ፣ ሰው ሆኜ እመልሰዋለሁ። ዓለምን አቃጥለዋለሁ። ሞት ኢንተራፕት አያደርገውም። መቀጠሌ ስሞት ወደሚቀጥለው ክብር ነው እንደውም የምገባው። እንደውም ሳይዝ ቀይራለሁ። ስሞት የሚቀጥለው ዓለም ላይ ስትሄዱ ግሎሪፋይድ ቦዲ ነው የሚኖረው። ጌታ ኢየሱስ ክርስቶስ ስለ እኔ ኃጢአት የከፈለውን ዋጋ፣ የሄደውን ርቀት፣ የተሰቃየውን ሲቃይ እሱ ነው ዲቴል የምናገረው። ዱዋል ነው ባይዘው ቃሉ። ምክንያቱም እኔ ስወድቅ አንሻለሁ፣ እኔ ስወድቅ ባሪያ ሆኛለሁ፣ እኔ ስወድቅ ስልጣኔ ሉዝ አድርጌያለሁ። ቃሉ ዳዊት የዘመረው ቀን ለሰው ሁሉ ነው። ጌታ ኢየሱስ ክርስቶስ ፍጹም ሰው ሆኖ በመስቀል ላይ መስዋዕት ለመሆን ሲመጣ የኔን ቦታ ያዘው። ለኢየሱስም ሰራ። እግዚአብሔር የወደቀውን ሰው አንስቶ ነው ያከበረው። ጌታ ኢየሱስ ክርስቶስ ፍጹም ሲሆን ሰው ሲሆን ኃጢአቴን መውሰድና ሞቴን መሞት ብቻ ሳይሆን በትንሣኤውና በመክበሩ ደግሞ ክብሩንም ተካፋይ ነው ያደረገኝ። እግዚአብሔር እንዲህ ሲያይ ለዘላለም ነው የሚያይ። የሆነ ቀን አይቶ ከችግር ለማውጣት አይደለም እግዚአብሔር የሚያይ፣ የክብርና የምስጋና ዘውድ ጭኖ ነው የሚያይ። መጨረሻችን ከጌታ ከኢየሱስ ክርስቶስ ጋር ለዘላለም መንገስ። ክብር ለኢየሱስ ይሁን። ጌታ ኢየሱስ ክርስቶስ ከሞት ተነስቶ በአብ ቀኝ ሲቀመጥ ከጌታ ከኢየሱስ ክርስቶስ በታች ያልተገዛ ወይንም በጌታ በኢየሱስ ክርስቶስ ስም የማይታዘዝ ምንም ኃይል የለም። የትኛውም ኃይል በኢየሱስ ክርስቶስ ስም ይታዘዛል። የትኛውም ጉልበት ለዚህ ስም ይንበረከካል። ሁሉም ከእግሩ በታች ያስገዛለት ሲል ያላስገዛለት ምንም ነገር ቢያስቸግረን በኢየሱስ ክርስቶስ ስም ካሉ ይነቀላል። እግዚአብሔር ልጁን ኢየሱስ ክርስቶስን ከሞት ሲያስነሳ ያጎናጸፈው ስልጣንና ኃይል ከየትኛውም በፍጥረት ዓለም ውስጥ ካለ ስልጣንና ኃይል በላይ ነው። ሁሉ ከእግሩ በታች ተገዝቷል። ጌታ ኢየሱስ ክርስቶስ ከከበረው በላይ አይከብርም። ከዚህ በኋላ የመጨረሻውን ክብር ከብሯል። ሪዴምሽኑ የመዋጀትና የቤዛነቱ ሥራ ፉልፊል የሚሆነው ግን ዳግም ሲመጣና እኛን ሲወስደን፣ አሁን ያለንበት ይሄ ዓለም ቶታሊ ተጠቅልሎ ይጠፋል። እግዚአብሔር አምላክ ልጁን ኢየሱስ ክርስቶስን ያከበረበትን ክብር ሁሉ በፍጥረቱ ፊት ያዘ። አሁን ተገዝቶለት አናይም ማለት ኢየሱስ ከብሮ አልጨረሰም ማለት አይደለም። ትምህርቱ ኢየሱስ ከብሮ ጨርሷል። ከዚህ በላይ አይከብርም። በቀኙ ተቀምጧል። እግዚአብሔር የቀጠረው ቀን አለ ይህንን ዓለም ለማጥፋት። አሁን ኢየሱስ ከዚህ በኋላ የሚሰራው አሳይመንት የለውም፣ ጨርሷል። ከዚህ በኋላ ያለውን ነገር በሙሉ ሰብስቦ ኢየሱስ እግር ስር አብ ይጥለዋል። ጌታም ጌታዬን ጠላቶችን የእግር መረገጫ አስቀረጸ። ስለዚህ አሁን ኢየሱስ ሁሉን አጠናቆ ተቀምጧል አለ። የቀረ ስርዓት አለ። እሱን ስርዓት እግዚአብሔር ፈርዶ ከመንገድ ያስወግደውና ሙሉ በሙሉ የእግዚአብሔር መንግስት ሁሉን ትገዛለች። ስለዚህ ይሄንን ጌታ ኢየሱስ ክርስቶስ ለማድረግ ሰፈሪንግ የኢየሱስ ስቃይ መከበራችን የሚገባን ኢየሱስ የወረደውን ስናይ፣ ኢየሱስ የወረደውን ያክል ነበር እኛ እዛ ጋር ነበር። ኢየሱስ መልሶ ያስቀመጠን የክብር ቦታ የሚገባን ምን ያክል በስቃይና በመከራ ጌታ ኢየሱስ ክርስቶስ ተዋህዶ ስንመለከት። ክብር ለኢየሱስ ይሁን።